ሰላም እንዴት ናችሁ? ውድ የሜጋ ክለብ አባላት እንግዲህ ዛሬ ስለ ውሃ ይሆናል የምናወራው። አሁን ይሄ ውሃ እዩት። አሁን እኛ እንደዚህ ስናገኘው እዚህ ላይ በጣም ቀላል የሆነ ነገር መስሏል፣ ግን ይሄ በጣም ውሃ ማለት በጣም ከባድ የሆነ የተፈጥሮ ሀብት ነው። የመካከለኛው ምስራቅ ሀገራት እየገዙ ነው የሚጠጡት። አንድም ወንዝ ራሱ የላቸውም ማለት ትንሽ ወንዞች ናቸው አንዳንድ ሀገራት ያሉ፣ አብዛኞቹ የላቸውም አንድም ቢሆን። ኢትዮጵያ ደግሞ በአፍሪካ በውሃ ሀብት ሁለተኛ ነች፣ ግን በወንዞቻችን መጠቀም ይገባን ያክል እየተጠቀምን አይደለም። ለገጠሩ ማህበረሰብ ንጹህ የመጠጥ ውሃ እስካሁን አላቀረብንም። 80% ኢትዮጵያ ገጠር ነው የሚኖረው። ከተማም ላይ ጀስት የሆነ የቧንቧ ውሃ ጀስት ለስሙ እኮ አለ፣ ግን በቃ ሆነ እንደሌለ ራሱ መቁጠር እንችላለን ማለት ነው። ምክንያቱም ጀስት በቃ ኢንታክት ለራሱ እየመጣ አይደለም። የመስኖ እርሻ ማለት መስፋፋት አለበት። ይህንን ደግሞ የሲቹዌሽን የመቀየር ግዴታ አለብን። ሀገራችንን ለማልማት ጀስት 120 ሚሊዮን ህዝቦች መነሳት የለባቸውም። ጥቂት ሰዎች በቂ ነን የቆረጥን ማለት ነው። ስለዚህ እባካችሁ ውድ ኢትዮጵያን በያላችሁት በስር ጠንክራችሁ በርታችሁ ስሩ። ኢንጂነሮች ጥሩ የሆኑ መስኖ ግድቦችን ገንቡ ማለት በቃ ደስ የሚሉ ማለት ነው፣ ጥራት ያላቸውን ሶሻል ተማሪዎች ወደፊት ጥሩ ኢኮኖሚ በመፍጠር ጥሩ ፖለቲካ በመፍጠር እንዲሁም ደግሞ የተለያዩ ምቹ ሁኔታዎችን ሙስናን በመከላከል የናፈርሰ ተማሪዎችም ወደፊት ጥሩ ኢንጂነሮች በመሆን ጥሩ ኬሚስቶች፣ ጥሩ ባዮሎጂስቶች በመሆን የዛ ሁሉ ኮኦፕሬሽን ጥሩ የሆነ ለውጥ ይፈጥራል ብዬ አምናለሁ። ዋው እስኪ እዩ ማለት ነው ያክል ሀውማች የኛ ሀገር እንደምታምር ማለት እኛ ኢትዮጵያ ለመለወጥ እኮ በቃ ስራችሁ አሁን ትንሽ መነሳሳት መቁረጥ ነው እንጂ ያቃተን። ሀገራችን በጣም በተፈጥሮ በጣም የታደለች ነች። በጣም እውነቴን ነው የምላችሁ፣ እንደ ኢትዮጵያ ሀብት ያለው ሀገር የለም። ለምሳሌ አሁን ያሉትን አብዛኞቹ የዓለም ሀገራት አውሮፓውያን ብታዩ ብዙም ኢንታክል የተፈጥሮ ሀብት የላቸውም፣ ግን እድገታቸው በቃ ተተኩሷል። ዋናው ነገር መተባበር ነው። ዋናው ነገር ቁርጠኝነት ነው። ኢትዮጵያውያን ደግሞ የጎደለን ያ ነው። ያንን ደግሞ ወደፊት ከሰራን እናመጣዋለን ብዬ አምናለሁ። ስላዳመጣችሁኝ በጣም ነው እማመሰግነው።